ይሄ ሞምኮ ብረት ድስት ይባላሉ። የሴራሚክ ብረት ድስቶች ናቸው። አይዙም ኳሊቲ ብረት ድስቶች የሚባሉት ናቸው። አሁን ላይ ተመራጭ ናቸው። ሴት አላቸው። ተለቅ በሚል ሳይዝ አለ፣ አነስ በሚል ሳይዝ አለ። በዚህኛው ሳይዝ 19800 ብር ነው። በፒስ ሲሆኑ ማለት ነው። ሙሉ ሴቱ ማለት ነው። 4 ብረት ድስት፣ 1 መጥበሻ ሙሉ ሴት ናቸው። ለየብቻ አይሸጡም? በትንንሾቹ ለየብቻ አንሸጥም። ለየብቻ መግዛት ለሚፈልግ ተለቅ ያሉ እንደዚህ አይነት ሳይዞች አሉ። ከፈለግሽ ለዶሮም ለምንም ለበዓል የሚሆኑ ለየብቻ ከፈለግሽ በእነዚህ ሳይዞች አሉ እንጂ እነዛ ትንንሾቹ ብዙ ጊዜ ሴት ነው አንጥላቸውም። ይበዛብኛል ካልሽ ባለ 3 ሴቶች አሉ ብቻቸውን ነው። ከዚህ አሁን ከማሳይሽ አነስ ያለ ማለት ነው። ዋጋቸው ስንት ነው? አንድ ላይ ዋጋው 19800 ብር ነው። አነስ ያለ ደግሞ ይወደድብኛል ለሚል በራሱ ሆኖ የተወሰነ በሳይዝ ልዩነት ራሱ ሞምኮ ነው። አንድ አይነት ብራንድ ነው። ይሄኛው በ15800 ብር ነው የሚሸጠው። አሁን ላይ ያው እለታዊ ያለው ዋጋ 15800 ብር ነው። 4 ብረት ድስት 1 መጥበሻ ነው። ይሄ ከዛኛው ምንድነው አይሸጥም። ሙሉ ሴት ናቸው የምንሸጣቸው። ይሄ ብረት ድስት ደግሞ ትንሽ ምናልባት ሰምተሻቸው ካወቅሽ ቴፋል የፈረንሳይና የጀርመን ብረት ድስቶች ናቸው። በጣም ኳሊቲ ነው። 2 መጥበሻ 2 ብረት ድስት ነው ያላቸው። የሱ ነው። 2 መጥበሻ 2 ብረት ድስት አለ። ይሄ 19500 ብር ነው። ዋጋው ወደድ ይላል። የፈረንሳይና የጀርመን እቃ ነው። ቴፋል ብዙ ሰው ያውቀዋል። እቃው ኳሊቲ ነው። ዋጋ ግን አሁን ካየናቸው ከፍ ይላል። 2 ብረት ድስትና 2 መጥበሻ ብቻ ነው ያለው። በጣም ጥሩ ነው። ጭልፋ ለየብቻ በፍጹም የምትበትኛቸው እቃዎች አይደሉም። እነዚህ ደግሞ እንግዲህ እነዚህ ደስ የሚባሉ ብረት ድስቶች ናቸው። የተለመዱ ብረት ድስቶች ናቸው። የማይጠፉ ድስቶች ናቸው። እነዚህን በሴትም ብትፈልጊ ያለ 1 እና 2 ፍሬ ለሚፈልግም ደግሞ አለ። ነጥለንም እንሸጣለን፣ ተበትነው ይሸጣሉ። እነዚህ አንድ ላይ ሲሆን ዋጋቸው ስንት ነው? ይሄ አንድ ላይ ሲሆን 12900 ብር አካባቢ ነው። 7 ፒስ ማለት ነው። ለየብቻ ደግሞ ስትነጥያቸው እንደምትፈልጊው ሳይዝ ዋጋቸው የተለያየ ነው። ከ1100 ብር ጀምሮ እስከ 4500 ብር ድረስ አለ። በምትፈልጊው ሳይዝ እንደምትመርጪው። በጣም ጥሩ ሲቀር መጥበሻዎች ታዩና እዚህ ጋር እነዚህ ያሳየሁሽ ቅድም ያየናቸው የብረት ድስት መጥበሻ ለብቻ የሚፈልጉ ነው። ባለክዳንም አላቸው አሳይሻለሁ። ይሄ ሞምኮ ትልቁ ሳይዝ የሚባለው ነው። 28 ዲያሜትር ነው። ይሄ 3350 ብር ነው። መለስ የሚል ደግሞ ለሚፈልግ 2850 ብር ነው። እንግዲህ በነ ሴራሚኮቹ ተመሳሳይ ሆነው ደግሞ ብረት የመጡ አሉ። ስታዩ ሳይዙ ትልቅ ነው። ከነዚህ ብዙ አይርቅም። 3500 ብር ነው የኛው ደግሞ። ማቴሪያል ግን ልዩነት አላቸው። በደንብ ማቴሪያል በጣም ልዩነት አላቸው። ይሄንን ይመስላል። ቅድም ካሳየሽ ለፕሮግራምም ለተለያየ ነገር የሚሆን ነው። ይሄኛው አነስተኛ የሚባለው ነው። 3 ሳይዝ አለው። ይሄኛው 23 ሺህ ብር ነው። ሙሉ 3ቱ ሴት ሲሆን 23 ሺህ ብር ነው። በፍሬ ሲሆን ደግሞ እነዚህን ከ4 ሺህ ብር ጀምሮ እንጥልላቸዋለን ማለት ነው። እቺኛው ስንት ናት? እቺኛው 4 ሺህ ብር ነው የምትሸጠው። ትልቁ ሶስተኛው ስንት ነው? የመጨረሻው 10 ሺህ ብር። እነዚህ ደግሞ የምናያቸው እንግዲህ ቅድም ያየናቸው የቱርክ መጥበሻዎች ባለክዳን ለሚፈልጉ የተለያየ ነገርም ማብሰያም መሆን ይችላል። ለጥብስም ለተለያዩ ነገሮችም መስሪያ መሆን ይችላል። አንደኛ ክዳን አለው ለሴፍቲም ለንጽህና እንደ ብረት ድስትም ትገለገይባቸዋለሽ። ሴራሚክ በመሆናቸው ብቻውን ለሚኖርም ለቤተሰብም ጠቃሚ እንደምትፈልጊው ሳይዝ በየሳይዛቸው ዋጋቸው እንደ ሳይዙ የተለያዩ ዋጋ አላቸው። በጣም ጥሩ። ኬታ ጋር ነው የምታስገቡት? አብዛኛው የቻይና ብራንዶች ናቸው። ከዱባይ የሚገቡ አሉ። የቱርክ እቃዎች አሉ። ቅድም ደግሞ እንዳይሻቸው ከእንግሊዝ በፍሬ የሚመጡ አሉ። እዚህ የምንረከባቸው የፊሊፕስ እቃዎች አሉ። የሁሉንም አይነት እቃ ከትንሽ እስከ ትልቅ የምንለው ሁሉንም እቃዎች ታገኛለሽ። ብዙዎቻችን ተረከባላችሁ ከውጭ? በካምፓኒ ደረጃ የሚመጡ እቃ እዚሁ የምንረከባቸውም እቃዎች አሉ። እንግዲህ እነዚህ መጥበሻዎች እንዳልኩሽ ነው፣ በደረጃ ነው ያላቸው። በፍሬ ነው የሚሸጡት። እዚህ ከ3500 ብር ጀምሮ አለ። አነስ የምትለዋለች በ3500 ብር። እቺኛው 3800 ብር ነው። ይሄኛው ደግሞ 4300 ብር ነው። እንደየሳይዛቸውና እንደየደረጃቸው ዋጋቸው ይለያያል። በጣም ነው የሚያምሩት። ቆንጆ እቃዎች ናቸው። አሁን ሞምኮ በባህሪው የቱርክ ብራንድ እቃ ነው። አንደር ላይሰንስ ይሁን እንጂ
ከቱርክ የሚመጡ እቃዎች ናቸው። ግን ያው ብዙዎቹ ብራንዶች እንዳልኩሽ እንደ ላይሰንስ የቻይና ፓተንት አላቸው ሁሉም ማለት ናቸው። ይሄ እቃዎቹ ኳሊቲ ናቸው። ይሄን ይመስላሉ። ቀጣይ ምንድን ነው የምናየው? ቀጣይ ማሳይሽ ምድጃዎችን ላሳይሽ፣ ዲጂታል ምድጃዎችን። አሁንም ማሳይሽ እንግዲህ ሀገራችን ላይ ከተለመደው እና ደግሞ በዋጋም በፕራይስም አሁን ካሉት ስቶቮች አነስተኛ የምንለው ብዙዎች ቤት ውስጥ የማይጠፋው 7 ስታር ነው። ወደ 2700 ብር ነው አሁን ላይ ባለ 2 ምድጃ ማለት ነው። ቅድም እንዳልነው ሳቺ ነው፣ የቻይና እቃ ነው፣ የቻይና ብራንድ ነው። አጠር ብሎ እንደዚህ ሜዳው ሰፋ ብሎ ግን ደግሞ ያው እኛ ሀገር ብዙ ምግቦች ስለሚገነፍሉ ያንን ነገር ፕሮቴክት አድርጎ ረጅም ጊዜ ይቆይላቸዋል። አሁን ከሌሎቹ ምድጃው የሚለየው ሳቺ እሱ ነው። ይሄኛው በ3600 ብር ይገኛል። ሳቺ ሆኖ አጭሩ ሳይዝ የሚባለው ነው ማለት ነው። ይሄኛው ቆንጆ ምድጃ ነው። ይሄን ደግሞ ማሳይሽ ሳቺ ሆኖ ረጅሙ ነው። በተለምዶ ሳይዙ እንደምታዩ ሁለት ትልልቅ ብረት ድስቶችን ለመጣድ ምቹ ነው። ሰፊ ነው። ከተለመደውም ሰፋ ይላል። እቃውም ቆንጆ ነው። ይሄኛው በ4500 ብር ነው እየሸጠን ያለ ነው አሁን ላይ ማለት ነው። የሁለቱ ልዩነት የሳይዝ ነው እንጂ ኳሊቲ ተመሳሳይ ናቸው ሁለቱ። ይሄ ደግሞ በጣም ተለቅ ይላል። አንደኛ ተለቅ ይላል። ይሄን ደግሞ እንግዲህ ሳሳይሽ አነስ ያለ ምድጃ ያለ ዲጂታል ነው፣ ባለ አንድ ነው። ብዙ ጊዜ ያው የመገንፈል ያሰለቸው እንዲሁም ደግሞ ለፍጥነት ሁለተኛ ቦታው ላይ መቆም የለብሽም። ታይመር አላቸው፣ ዲጂታሎች ናቸው። ሰዓት ከሞላሹ ራሱ ማጥፋት ይችላል። አንቺን አይፈልግም። እንደምታዩ ፍራየር አለ፣ ባርበርኪው፣ ሆትና ሱፕ የተለያየ ነገር ስትሰጩ ራሱ ሰዓትና ታይሙን ሰጥቶ ሲበስል ራሱ ማጥፋት ይችላል ማለት ነው። ይሄኛው አፍራን ነው። ያው የቻይና ብራንዶች ናቸው እነዚህ ዲጂታል ቴክኖሎጂዎች ሁሉም የቻይና ናቸው። ግን ምንድነው ቢገነፍልም ወደ ውስጥ ምንም አይነት ነገር ፍሳሽ ስለማያስገባ በደንብ እጃችን ላይ ሊቆይ ይችላል። የዚህ ትልቁ ችግር ምንድነው? ኤሌክትሪክ ነው። ፍላክቹዌት በሚበዛበት ሰዓት ቢችሉ ሶኬቱን ቢነቅሉ፣ ካልሆነ ግን ፍላክቹዌሽን ካለ ለአደጋ ተጋላጭ ነው። ኤልኢዲ ሲስተሞች ስለሆኑ ትንሽ ፓወር በበዛ ቁጥር የመቃጠል ቻንሱ በጣም ሰፊ ነውና ፈነዳሉም ተብሎ አሁን ብዙ ጊዜ ሰዎች ይፈራሉ። እዚህ ላይ ምንም አይነት መፈንዳት ሳይሆን እዛም ላይ ከሰል በፍጹም እዚህ ላይ አያያዝም። ከሰል አያይዘውበት ይፈነዳልና እንደሱ ነው። ያው ቴክኖሎጂ ሲመጣ ጥንቃቄ ካላረግሹ አደጋው የበዛ ነውና ጥንቃቄ ቢያደርጉለት ግን ረጅም ጊዜ የሚያገለግላቸውና ምንም የማይሆን እቃ ነው። ትልቁ ጥንቃቄ የፓወር ነው። እሱን ይጠንቀቁ እንጂ ሌላ አገልግሎቱና እቃነቱ ቆንጆ ነው። እንግዲህ አሁን ደግሞ ማሳይሽ ባለ 2 ምድጃ ሆኖ ቅድም ያሳያየ ነው። ይሄ ደግሞ ሲልቨር ክረስት ነው። ትልቅ ነው። ፕሮግራም ቢኖርብሽ በጣም ቆንጆ ነው። እዛ ላይ ፋን አላቸው። 24 ሰዓት ፕሮግራም ኖሮብሽ ብትሰሪባቸው ምንም አይነት ግለቶቹን ይቆጣጠራል። ምንም አይነት እዚህ ጋር ሙቀት አታገኝም። እዚህ ጋር ካለው ራዲየስ ውጪ ምንም አይነት ሙቀት አይኖረውም። ዲጂታሎቹ እንዳሉ ናቸው። ሁሉን ነገር አንቺ መሙላት ትችያለሽ። ሰዓት ከሰጠሽው ያጠፋል። ፍሳሽ ስለማይገባ ያን ያህል አያሰጋሽም። እንዳልነው እዚህም ላይ የምንመክረው ፓወር ብቻ ይቆጣጠሩ እንጂ አገልግሎቱ ቆንጆ ነው። እቃውን በጣም አሪፍ ነው። ይሄን ዲጂታል ስቶቭ 10800 ብር ያገኙታል እኛ ጋር ቢመጡ ማለት ነው። ዋጋ ራሳን ቀደም የትንሿ ስንት ነው? የባለ አንዱ 5400 ብር ነው። 7 ስታር 2700 ኖርማል ምድጃው ነው። እሱን ነግረናል። ያው ምናልባት እንትን እንዳይሉ የሁሉ የሳቺ አሁን ደግሞ ማሳይሽ ዲጂታል ሆኖ ቅድም ካየን የሙቀት መጨመሪያ ማኑዋል ነው ያለው። ይሄ ደግሞ ፉል ዲጂታል ነው። ይሄኛው ፉል ዲጂታል ነው። ኪችን ካቢኔት ካለሽ መቀበር ይችላል። ለኪችን ካቢኔቶቹም የተዘጋጀ ነው። ከቴብልሽ ጋር ተመሳሳይ ማለት ነው። እላዩ ላይ ይሄ በጣም ቆንጆ ነው። ረጅም ዓመትም ይታወቃል። ከነዛኞቹ ትንሽ የሚለየው የተወሰኑ የፓወር ፍላክቹዌሽኖች ቢኖሩ የመቆጣጠር አቅም አለው። እንደነዛኞቹ ሴንሲቲቭ አይደለም። ይሄ ሮሻን በሚል ብራንድ አለን 15500፣ ጂላን በሚል ብራንድ አለን ደግሞ 14500 ነው። ዋጋው የ1000 ብር ልዩነት የብራንዱ ልዩነትና ሲገባ ያለው ልዩነት ብቻ ነው። ሁለቱም ተመሳሳይ ነው። ከብራንዱ ውጭ ከስሙ ውጭ ልዩነት የለውም ቴክኖሎጂው ላይ ማለት ነው። በ15500 እና በ14500 በተለያየ ብራንድ ያገኙታል። ስቶቮች እንግዲህ ይሄን ይመስላሉ ያሳየንሽ።